ምዕራፍ 4 መሞላት ፎርት ብራግ በነበርኩ ጊዜ ለጥቂት ጊዜም ቢሆን ጥቂት ሰዎች ብቻ ወደሚካፈሉበት ወደ አንድ ሳምንታዊ የጸሎት ስብሰባ እሄድ ነበር። አንድ ምሽት የጸሎት ስብሰባችን አባል የሆነች ሩት የተባለች ሴት በጸሎት ላይ በነበርንበት ወቅት ለማንኛችንም ግልጽ በሆነ ሁኔታ በመንፈስ ተነክታ ነበር። ይህችን ሴት በተለያዩ የጸሎት ስብሰባዎች አይቻታለሁ። ይህን የመሰለ ደስተኛ ህይወት እንዴት ሊኖራት እንደቻለም ልጠይቃት አስብ ነበር። እኔም ሆንኩ ሌሎች ደስተኞች ብንሆንም የእርሷን አይነት የማያቋርጥ ደስታ ግን አልነበረንም። በዚያ ምሽት የማያቋርጥ ደስተኛ ህይወቷ ምስጢር ምን እንደሆነ ስጠይቃት ሁልጊዜ በልሳን እጸልያለሁ፣ የመባረኬ ምክንያትም ይኸው ነው በማለት ነገሩን ግልጽ አደረገችልኝ። የተናገረችውን ለማጣራት ሁልጊዜ ምን አደርጋለሁ ነው ያልሽው በማለት ጠየቅኳት። በልሳን እጸልያለሁ አለች ሩት ፈገግ ብላ። ግራና ቀኙን ተመልክቼ ማንም አጠገባችን አለመኖሩን ካረጋገጥኩ በኋላ ድምፄን የሹክሹክታ ያህል ዝቅ አድርጌ በሐሰተኛ ትምህርት ቡድናችንን ልትበክዩ ነው? ለመሆኑ ምን ሆነሻል አልኳት። ሩት ከልቧ ሳቀች። አያይዛም በመንፈስ ቅዱስ ከተጠመቅኩ ጀምሮ በልሳን እጸልያለሁ አለች። ምንድነው የምታወሪው? ስለዚህ ጉዳይ በፍጹም ሰምቼ አላውቅም። ያገኘችው ልምምድ ያው ደቀ መዛሙርቱ በበዓለ ሃምሳ ቀን የተለማመዱት እንጂ አዲስ ወይም እንግዳ ነገር እንዳይደለ ሩት በትዕግስት አስረዳችኝ። እነርሱ የተቀበሉትን እኔም ተቀብያለሁ አለች፣ ፈገግታ በጉል ፊቷ ላይ እየተነበበ። እኔ ግን ባፕቲስት ነሽ ብዬ ነበር የምገምተው አልኳት። አዎ አሁንም ቢሆን የባፕቲስት ቤተክርስቲያን አባል ነኝ። ሆኖም ምንም ገደብ ሳያግደው የእግዚአብሔር መንፈስ በአብያተ ክርስቲያናት ሁሉ እየተንቀሳቀሰ ነው። በአብያተ ክርስቲያናት ሁሉ ስሜታዊነት እንደወረርሽኝ እየተስፋፋ እንደሆነና አንዳንድ ሰዎች ከሚገባ በላይ በስሜታቸው በመነዳታቸው በክርስቶስ የነበራቸው እምነት እንደተናጋ ጭምጭምታ ሰምቻለሁ። በልሳን እንናገራለን፣ የመንፈስ ቅዱስ ኃይል ዛሬም በዘመናችን ይሰራል በማለት ስለሚያስተምሩ ጴንጤቆስጤዎች ብዙ ሲወራ ሰምቻለሁ። ይህ ደግሞ ከስርዓት የወጣ እንደሆነ ነበር የማስበው። ያም ሆነ ይህ ሩት አንድ አይነት እርዳታ እንደሚያስፈልጋት እርግጠኛ ነበር። በእጄ ክንዷን ያዝ አደረግኩና ሩት በጣም ተጠንቀቂ፣ በእሳት እየተጫወትሽ ነው፣ ጸልይልሻለሁ። በመንፈሳዊ ነገር እንድረዳሽ ከፈለግሽ በየትኛውም ጊዜ ልታናገሪኝ ትችያለሽ አልኳት። በስህተት ትምህርት እንዳትወሰድ ያለኝን ፍጹም ተቆርቋሪነት እያሳየዋት፣ ይህን ያህል ለመንፈሳዊ ደህንነቴ በማሰብህ በጣም ነው የማመሰግንህ ሜርሊን። ግን አንተም ሆነ እኔን በስጋት ላይ የሚጥል ምንም ነገር እንደሌለ በእርግጠኝነት ልነግርህ እወዳለሁ አለችና በዚያ ተለያየ። ከጥቂት ቀኖች በኋላ ግን ስልክ ደወለችና አንድ የክርስቲያኖች ቡድን ለመንፈሳዊ ፕሮግራም ከከተማ ወጣ ለማለት ያስባል፣ አንተም አብረህን ብትሆን በጣም ደስ ይለናል አለችኝ። ከእንዲህ አይነት ቡድን መራቅ እንዳለብኝ ነበር የማስበው። ስሜቷን መጉዳት ስላልፈለግኩ ግን ደህና የሚቻለኝ ከሆነ አብሬያችሁ ብሆን ደስ ይለኛል በማለት መለስኩላት። እንዲህ አልኩት ግን አልችልም እንጂ ብችል ኖሮ በሚል ድምጸት ነበር። በሚቀጥለው ሳምንት ሌሎች ሰዎችም ደወሉልኝ። አንድ ሰው የጎልፍ መጫወቻ ዕቃዎችን እንዳረሳ አስታወሰኝ። አንዲት ሴት ወደ መንፈሳዊ ፕሮግራሙ የመመጣ ከሆነ ማንኛውም ወጪ እንደሚሸፈንልኝ ነገረችኝ። አንድ ሰው ደግሞ ደወለና ሌላ አገልጋይ ጓደኛዬን ይዤ የመመጣ ከሆነ ሙሉ ወጪውን እንደሚሸፍን ነገረኝ። ነገሩ በዛብኝ። ታዲያ ሰዎች ለመንፈሳዊ ጥቅሜ ይህን ያህል ሲያስቡ እምቢ በማለት ለምን አሳዝናቸዋለሁ? ስለዚህም በጣም አመሰግናለሁ፣ ለመምጣት ፈቃደኛ ነኝ አልኳቸው። በፕሬስቢቴሪያን ቤተክርስቲያን አገልጋይ የሆነ ጓደኛዬን አብሮኝ እንዲሄድ ጋበዝኩት። ላለመቀበል ትንሽ አቅማማ። የኔም ሆነ ያንተ ሙሉ ወጫችን ይሸፈንልናል። በዚህ ላይ ደግሞ የምናርፈው መዝናናት በምንችልበት ሆቴል ነው። በመጨረሻ ሻብሬ እሄዳለሁ አለ። ጉዞ ላይ ያለን ጓደኛዬ ሜርሊን፣ ለመሆኑ ወደዚህ ቦታ የምንሄደው ለምንድን ነው አለ። እኔ እንጃ፣ ለማንኛውም ምንም የምናወጣው ወጪ የለም። ወጪውን ሁሉ የሚሸፍኑት ጋባዦቹ ናቸው። ሁኔታውን አይተን መመለሱ ምን ይጎዳናል አልኩት። ሆቴሉ አዳራሽ ውስጥ ብዙ ሰዎች ተሰብስበው ነበር። ሰዎቹን ከዚህ በፊት አግኝተናቸው ባናውቅም የብዙ ጊዜ ውቂያ ያለን ያህል ነበር ሞቅ ያለ አቀባበል ያደረጉልን። ከምን አይነት እንግዳ ሰዎች ጋር ነው አብረን ያለነው ስል በልቤ ተገረምኩ። የአምልኮ ስርዓታቸው ከዚህ በፊት ከማውቀው የተለየ ነበር። ሰዎች አጨበጭባሉ፣ ሲዘምሩ በዙሪያቸው ስላለው ሰው ደንታ ያላቸው አይመስሉ። አንዳንዶቹማ ጭራሽ እጃቸውን ወደ ሰማይ ዘርግተው ነበር የሚዘምሩት።
በዚህ ላይ ደግሞ በጣም ደስተኞች ይመስላሉ። እኔና ጓደኛዬ ለሁኔታው እንደባይተዋር ነበር። ያለ ቦታችን የተገኘን ያህል ነበር የተሰማን። ሆኖም አንዳች ነገር የምንማርበት ልዩ የደስታ መንፈስ በስፍራው መኖሩን እኔም ሆንኩ እርሱ ተስማምተናል። በጣም ጨዋነትና እርጋታ የሚታይባቸው ወይዘሮ ወደኛ እየመጡ ምንም የሆነ ነገር የለም በማለት ይጠይቁን ነበር። አልገባንም፣ ምን ማለቱ እንደሆነ አልገባንም በማለት መለስንላቸው። ሴትዮዋ ግን እየደጋገሙ ምን ማለቴ እንደሆነ ታያላችሁ ብቻ ነበር የሚሉት። ሩትና ግብዣውን ያደረጉልን ጥቂት ሰዎች አንዲት የተለየ መንፈሳዊ ኃይል አላት ከሚሏት ሴት ጋር በግል እንድንነጋገር አጥብቀው ጠየቁ። ሴትዮዋን እንድናናገር ወዳለችበት ክፍል ይዘውን ሄዱ። ገና ሳያት አልወደድኳትም ነበር። ከመጽሐፍ ቅዱስ አጠቃቀሷ በአንድ አይነት አመለካከት ልታሳምነኝ እየሞከረች እንደሆነ እንዳስብ አደረገኝ። ማንም በዚህ ፈራጅነት በሚመስል አይነት መንፈስ ቅዱሳን መጽሐፍትን እንዲጠቅስብኝ አልፈልግም። ያም ሆኖ ከሴትዮዋ ጋር መነጋገር እንዳለብን ነበር ወዳጆቻችን አጥብቀው የሚጠይቁ። ወጫችንን የከፈሉት እነርሱ እስከሆኑ ድረስ ውለታ ላለማጥፋት ስንል ብቻ የሚሉንን ለማድረግ ተስማማን። እግዚአብሔር በእርሷና በሌሎች በምታውቃቸው ሰዎች ሕይወት ምን አይነት አስደናቂ ስራ እየሰራ እንደሆነ ስትነግረን በትዕግስት ተቀምጠን አደመጥናት። ስለ መንፈስ ቅዱስ ጥምቀት ምንነት ከመጽሐፍ ቅዱስ የተለያየ ገለጻ አደረገችልን። በመጀመሪያው ክፍለ ዘመን ለነበሩ ክርስቲያኖች ይህ የዕለት ተዕለት ልምምድ እንደነበረም ከተለያዩ ጥቅሶች እያገናዘበች አስረዳችን። መንፈስ ቅዱስ ዛሬም በተለያዩ ሰዎች ሕይወት ያንኑ ስራ ይሰራል አለች። በበዓለ ሃምሳ ቀን ለደቀ መዛሙርቱ እንዳደረገው ሁሉ በእርሱ የሚያምኑትን ዛሬም ቢሆን ኢየሱስ ክርስቶስ በመንፈስ ቅዱስ ያጠምቃቸዋል። ይህን ስሰማ አንድ አይነት ጉጉት አደረብኝ። እኔም በመንፈስ ቅዱስ እጠመቅ ይሆን? በሐዋርያቱ ዘመን እንደሆነው ሁሉ የእሳት ልሳኖችን እመለከት ይሆን? እንደሚነጥቅ አውሎ ነፋስ የሆነውን ድምፅ ሰማ ይሆን? በማይታወቅ ልሳን ስናገር ይሆን? ንግግሯን ከጨረሰች በኋላ እኛን እያየች ተረጋግታ ተቀመጠች። የመንፈስ ቅዱስ ጥምቀትን እንድትቀበሉ ልጸልይላችሁ እፈልጋለሁ። እናንተስ ፈቃደኞች ናችሁ? አለች ለስለስ ባለ ድምፅ። ምንም ሳላመነታ አዎን አልኳት። እጆቿን በራሴ ላይ አድርጋ በዝግታ መጸለይ ጀመረች። መንፈስ ቅዱስ በነጎድጓድ መልክ ወርዶ እንዲያርፍብኝ ጠበቅኩ። ግን ምንም አዲስ ነገር አልሆነም። ምንም የተለየ ነገር አልተሰማኝም። ከኔ ያለፈችና እጇን ዲክ ራስ ላይ አደረገች። ጸሎቷን ስታበቃ ዲክን አየሁት፣ እርሱም አየኝ። እሱም ቢሆን ምንም ነገር እንዳልተሰማው መናገር ይቻላል። ይህ ነገር ሐሰት መሆን አለበት በማለት አሰብኩ። ሴትዮዋ ሁለታችንንም በፈገግታ አየችንና ምንም የሆነ ነገር የለም አለችን። አዎ ምንም የሆነ ነገር የለም አለን። አሁን እንደገና ጸልይላችኋለሁ። የምጸልይላችሁ ልትረዱት በማትችሉት ቋንቋ ነው። ስጸልይላችሁ እናንተም የማታውቁትን አዲስ ቋንቋ ትቀበላላችሁ አለች። እንደገና እጆቿን ራሴ ላይ ያደረገች። ምንም አልተሰማኝም፣ ምንም አላየሁም፣ ምንም አልሰማሁም። እየጸለየችልኝ እያለ ከዚህ ቀደም የማላውቃቸው ቃላት ወደ አእምሮዬ ይመጡ እንደሆነ ጠየቀችኝ። ለጥቂት ጊዜ አሰብኩ። እውነትም ከዚህ በፊት የማላውቃቸውና ምንም ትርጉም የማይሰጠኝ ቃላት በውስጤ እየተፈጠሩ ነበር። እነዚህ እንግዳ ቃላት የራሴው አእምሮ ፈጠራ ናቸው በማለት አስቤ ነበር። ለእርሷም የነገርኳት ይህንኑ ነበር። እነዚህ በውስጤ የተፈጠሩትን ቃላት ድምፅህን አሰምተህ ብትናገራቸው ሞኝ የምትሆን ይመስልሃል? በማለት ጠየቀችኝ። አዎ በጣም ሞኝ መሆን ይመስለኛል። ታዲያ ለክርስቶስ ስትል ሞኝ ለመሆን ፈቃደኛ አይደለህም? ነገሮችን ከተለየ እይታ አንጻር እንዳያቸው ያደረገኝ ይህ ጥያቄዋ ነበር። እርግጥ ነው ለክርስቶስ ማንኛውንም ነገር ለማድረግ ዝግጁ ነኝ። እነዚህን ትርጉም የለሽ ቃላት በአንደበቴ መናገር ግን በወደፊት ሕይወቴ ችግር እንደሚሆን አሰብኩ። አንድ የሜቶዲስት አገልጋይ በማይታወቅ ቋንቋ ይጸልያል በማለት የሚያስወሩብኝ መሰለኝ። ምናልባትም በሰራዊቱ ውስጥ ከነበረኝ አገልግሎት ልባረርም እችላለሁ። ግን ክርስቶስ እንዳደርግ የሚፈልገው ይህን ከሆነስ? በድንገት ሌላው ቀርቶ የምወደው ስራዬ እንኳ ተራና ቀላል ሆኖ ታየኝ። እያመነታው እነዚያን በአእምሮዬ ውስጥ ይመላለሱ የነበሩ ቃላትን ተናገርኳቸው። አሁንም ምንም ልዩ ነገር አልተሰማኝም። በመንፈስ ቅዱስ ለመጠመቄ ምልክት ይሆን ዘንድ ኢየሱስ ክርስቶስ በአዲስ ልሳን እንዳናገረኝ አምኛለሁ። ሆኖም በበዓለ ሃምሳ ቀን ሐዋርያቱ ልዩ ስሜት ተሰምቷቸው ነበር። ሰዎች ሁሉ ሰክረዋል ብለው እስኪያስቡ ድረስ የሚታይ ውጫዊ ነገር ነበራቸው። ዲክን ተመለከትኩት። የእርሱም ሁኔታ የኔው አይነት ይመስል ነበር።
ከዚህ በፊት የማያውቀውን ቋንቋ ተናግሯል። ምንም አይነት ስሜታዊ ነገር ባያሳይም ነገሩ እውነት መሆኑን አምኗል። ልምምዳችሁ ሐቅን መሰረት ባደረገ እምነት እንጂ በስሜቶቻችሁ ላይ መሆን የለበትም አለች ሴትዮዋ በአእምሯችን ውስጥ የነበረውን ሐሳብ ያነበበች መስል። በጥልቅ ሐሳብ ተውጬ ተቀምጬ ነበር። ምንም አዲስ ነገር አልተሰማኝም፣ ግን እኔ ራሴ ተለውጬ ይሆን እንዴ? ቀና ብዬ ዙሪያዬን ተመለከቱ። በድንገት ከዚያ በፊት ከነበረኝ የተለየ ግንዛቤና መረዳት ልቤን ሞላው። ኢየሱስ ክርስቶስ ሕያው መሆኑን በድጋሚ አውቄያለሁ በማለት ጮክ። ማመን ብቻ ሳይሆን ሕያው መሆኑን በሙሉ ልቤ ያውቃለሁ። መጽሐፍ ቅዱስ ራሱ መንፈስ ቅዱስ ስለ ኢየሱስ ክርስቶስ ይመሰክራል ይላል። አሁን ደግሞ ይህ እውነት መሆኑን አውቄያለሁ። በበዓለ ሃምሳ ቀን ደቀ መዛሙርቱ ለነበራቸው አዲስ ስልጣን ምንጩ ይኸው ነበር። በአንድ ወቅት በሕይወት ስለነበረ በኋላም ስለሞትና እንደገናም ከሞት ስለተነሳ ሰው ትዝታ አይደለም የነበራቸው። በመንፈስ ቅዱስ ሞልቷቸዋልና በትዝታ ሳይሆን በአሁን ደረጃ በሕይወታቸው ያውቁታል። የመንፈስ ቅዱስ ዋናው ዓላማ ደግሞ ክርስቶስን ማክበርና ለእርሱ መመስከር ነው። የኃጢአቴ ብዛትና ታላቅነት ወለል ብሎ ይታየኝም ክርስቶስ በአዳኝነት ክብሩ እጅግ ውብ መሆኑም ግልጽ ሆኖልኛል። ሁሌም በጥልቅ ልቦናዬ ይገነዘበው የነበረ እውነት አሁን ግን ከምን ጊዜውም ይልቅ እውን ሆኖልኛል። ከጥቂት ጊዜ በፊት የነበረኝ ጥርጥርና ማመንታት ተወግዶ በስፍራው ፍጹም የማላውቀው ደስታ ተተክቷል። ግሩምና ድንቅ ነው፣ ክቡር ነው። ከእንግዲህ ወዲህ ኢየሱስ ክርስቶስ ምሳሌነቱን መከተል የሚገባን ጥሩ ሰው ወይም ጥሩ መምህር ብቻ ነው ወደሚለው ወደ ቀድሞ የተሳሳተ ግምቴ አልመለስም። ኢየሱስ ክርስቶስ በእኛ ውስጥ መኖሩ፣ ታላቅ ኃይሉን በእኛ በኩል መስራቱ ምንኛ አስገራሚና ክቡር እውነት ነው። እርሱ እውነተኛ የወይን ግንድ ነው፣ እኛ ደግሞ ቅርንጫፎቹ ነን። የእርሱ ሕይወት በሁለንተናችን ይመነጫል። ከእርሱ ውጭ እኛ ምንም አይደለንም። በራሳችን ኃይል ምንም ማድረግ አይቻለንም። ጌታ ኢየሱስ ሆይ አመሰግንሃለሁ እያልኩ ከተቀመጥኩበት ተነሳሁ። ሙሉ በሙሉ እንደቆምኩኝ አንድ ነገር ሁለንተናዬን ነካው። በድንገት በክፍሉ የነበሩት ሰዎች ከዚህ በፊት ከማውቃቸው በተለየ ሁኔታ በጣም ውብ ሆኑብኝ። ሰዎችን ሁሉ የሚያስወድድ ትኩስ የፍቅር ነዳጅ ልቤን አጥለቀለቀው። ዲክም እኔ የተለማመድኩትን ሳይለማመድ አልቀረም። እንባ የሞላባቸው አይኖቹን አይቻለሁ። አንድም ቃል ሳንለዋወጥ ልብ ለልብ ተግባባን። ሳቅና ለቅሶ በተቀላቀለበት ደስታ ተቃቀፍን። ከጥቂት ጊዜ በፊት ቅር ተሰኝቼባት የነበረችውን ያችን ውድ ሴት ተመለከትኳት። በጣም እንደምወዳት ታወቀኝ። በክርስቶስ እህቴ ነች። ምሳ ለመብላት ከፎቅ እየወረድን ነበር። የማያቸውን ሰዎች ሁሉ የሚያስወድድ ይህ ነው የማልለው የፍቅር ጎርፍ ልቤን አጥለቀለቀው። ከዚያ በፊት እንዲህ ያለ ነገር አላውቅም ነበር። በዚያው ምሽት እኔና ዲክ ከክፍሎቹ ባንዱ ውስጥ እየጸለይን ነበር። ሌሎች ሰዎችም አብረውን ለመጸለይ ስለመጡ ክፍሉ ሞላ። እየጸለይን እያለን ሌሎችም በመንፈስ ቅዱስ ተሞሉ። ሰዎች የክርስቶስን ሙላትና ሕይወት የመገኘት ኃይል በመለማመዳቸው የነበርንበት ክፍል በደስታ ዝማሬ አስተጋባ። ከሌሊቱ 8 ሰዓት ሲሆን እኔና ዲክ ለመተኛት ሞከርን። ግን ባገኘነው አዲስ ልምምድ በጣም በመደነቃችንና ልባችንን በሚያስደንቅ ደስታ ተሞልቶ ስለነበረ እንቅልፍ ብሎ ነገር የሚታሰብ አልሆነም። ዲክ እንነሳና ትንሽ እንጸልይ አልኩት። ለ2 ሰዓት ያህል ለምናውቃቸው ሰዎች ሁሉ ጸለይን። ከዚያም ስለ በጎነቱና ስለ መልካምነቱ እግዚአብሔርን አመሰገን።